ጫት የሚያዘወትር ጓደኛ አሉት? እንግዲያውስ ጫት ለሚያዘወትረው ጓደኛው ይህን ቪዲዮ ይላኩለት። ጫት በሰውነታችን ላይ የተለያዩ ጉዳቶች ሊያስከስት ይችላል። በዋነኝነት ከምናያቸው ውስጥ የልብ ችግሮች ናቸው። ይኸውም የደም ግፊት መጨመር እንዲሁም የልብ ምት መጨመር ሲሆኑ እነዚህም ከፍተኛ የሆነ ጉዳት ያስከስታል። በመቀጠልም ከፍተኛ የሆነ የልብ ጡንቻዎች ላይ ጫና በማሳደር በሕክምናው አጠራር ካርዲዮሚዮፓቲ የምንለውን ነገር በማስከሰት እንዲሁም አለፍ ሲል የልብ ድካም ምልክቶችንም ሊያመጣ ይችላል። በአእምሯችን ላይ ደግሞ ሊያስከስቱ የሚችሉ ችግሮች ውስጥ የአእምሮ መቃወስ፣ የድባቴ ምልክቶች፣ የንቃተ ህሊና መቀነስ እንዲሁም አለፍ ሲል ስራ ለመስራት መቸገር፣ እነዚህ ምልክቶች ከጫት ጋር ተያይዘው ሊመጡ ይችላሉ። በአንጀታችን ላይ ደግሞ ከሚያስከስቷቸው ችግሮች መካከል ለምሳሌ የድርቀት ምልክቶች እንደ ኪንታሮት ምልክቶች ወይም ሄሞሮይድ፣ አለፍ ሲል ደግሞ የጨጓራ ቁስለት እንዲሁም ፔፕቲክ አልሰር ዲዚዝ ሊያስከስት ይችላል። ጉበት ላይ የጉበት ችግሮች፣ የመካንነት ችግሮች እንዲሁም ደግሞ ስኳር ላለባቸው ሰዎች የስኳር መቆጣጠር ችግር እንዲሁም ስኳር መጨመርን ሊያስከስት ይችላል። የጫት ሱስ ያለባቸው ሰዎች በሕክምና ተቋም በመሄድ የሕክምና እገዛ በማድረግ ከነዚህ የሱስ ምልክቶች መውጣትና መገላገል ይችላሉ። ስሜ ዶክተር አብዱል ሐፊዝ መሐመድ ይባላል። በታዝማ የውስጥ ደዌና ቀዶ ሕክምና ልዩ ማዕከል የውስጥ ደዌ ስፔሻሊስት ሐኪም